ወደ ሜትላይፍ ስታዲየም የመጓጓዣ አማራጮች ብዙ ናቸው። ከኒውዮርክ ሲቲ የሚመጡ ተመልካቾች በባቡር፣ በአውቶቡስ፣ በታክሲ ወይም በራይድ ሼር ኡበር ወይንም ሊፍት መምጣት ይችላሉ። ከኒው ጀርሲ የሚመጡትም በግል መኪና፣ በታክሲ፣ በራይድ ሼር ወይም በልዩ የሻትል አገልግሎቶች ስታዲየሙን መድረስ ይችላሉ። ከነዚህ ሁሉ አማራጮች ውስጥ በጣም ተመጣጣኝና ኢኮኖሚያዊ የሆነው የሻትል አገልግሎት ነው። እኔም የመረጥኩት ይህንኑ ነበር። በመኪናዬ በቀጥታ ወደ ሻትል ማቆሚያ ፓርኪንግ ሄጄ መኪናዬን አቆምኩ። ከዚያም ሸትሉን ተሳፍሬ ወደ ሜትላይፍ ስታዲየም ተጓዝኩ። ጉዞ በአጠቃላይ 20 ደቂቃ ያህል ብቻ ፈጄና በቀላሉ ወደ ስታዲየሙ ደረስ። ሸትል ለመሳፈር በመነሻው ፓርኪንግ ቦታ ቁጥጥር አለ። እዚያ ላይ ተመዝግበን የእጅ ብሬስሌት ወይንም ሬስት ባንድ ይሰጠናል። ይህ ብሬስሌት ጨዋታው ከተጠናቀቀ በኋላ ወደ ፓርኪንግ የሚመልሰውን ሸትል ለመሳፈር ያስፈልጋል። ስለዚህ እስከ መመለሻው ድረስ በጥንቃቄ መያዝ አስፈላጊ ነው። እኔ የተጠቀምኩት የሎ ላይን ሸትል ነበር። ከዚህ በተጨማሪ ለተለያዩ የፓርኪንግና የመነሻ ቦታዎች የሚያገለግሉ ሌሎች እንደ ብሉ፣ ግሪን፣ ሬድ እና ሌሎች በቀለም የተለዩ የሻትል መስመሮችም አሉ። ስለዚህ ተጓዦች ትኬታቸው ወይም የተመደበላቸው የፓርኪንግ ቦታ መሰረት ተገቢውን የሻትል መስመር መጠቀም ይችላል። ወደ ስታዲየሙ ስንደርስ የደህንነት ጥበቃው በጣም ከፍተኛ ነበር። በየአቅጣጫው ወታደሮችና የሕግ አስከባሪዎች ተሰማርተው አካባቢውን በጥንቃቄ ይቆጣጠሩ ነበር። ሆኖም ተመልካቾችን አያስቸግሩም። ሁሉም ሰው በሰላም እንዲገባ ብቻ ነበር የሚያረጋግጡ። ወደ ስታዲየሙ አካባቢ ለመግባት መጀመሪያ የቼውተ ትኬቶን ማሳየት ይኖርቦታል። በመቀጠልም የያዙት ቦርሳ ይመረመራል። የተከለከሉ ዕቃዎች እንዳይገቡ ጥብቅ ፍተሻ ይደረጋል። እኛ ከጨዋታው 2 ሰዓት በፊት ስለደረስን ረጅም ወረፋ አልነበረም። የመግቢያ ሂደቱም በፍጥነትና በቀላሉ ተጠናቀቀ። ወደ ስታዲየሙ አካባቢ ከገባን በኋላ የተመለከትነው ከጨዋታው በፊት የተዘጋጀ በጣም ደማቅና የደስታ ድባብ ነበር። ሰዎች በየቦታው እየተዘዋወሩ ፎቶ እየተነሱ እየተጫወቱ እና የጨዋታውን መጀመር በጉጉት እየጠበቁ ነበር። በውጭው አካባቢ የፊፋ የስጦታ እና የመታሰቢያ ወይንም መርቻንዳይዝ መሸጫ ቦታዎች በብዛት ተዘጋጅተው ነበር። ተመልካቾች የተለያዩ የውድድሩ ማሊያዎች፣ ኮፍያዎች፣ ሻርፖች፣ ኳሶች፣ ባንዲራዎች እና ሌሎች የመታሰቢያ ዕቃዎችን ለመግዛት ይጎበኙ ነበር። ብዙዎችም ይህንን አጋጣሚ በመጠቀም የዓለም ዋንጫውን የሚያስታውሱ ስጦታዎችን ይገዙ ነበር። ከዚህ በተጨማሪ የተለያዩ ኩባንያዎች የማስታወቂያና የመዝናኛ ፕሮግራሞችን አዘጋጅተው ነበር። ለምሳሌ ሆም ዲፖ ተመልካቾች የመታሰቢያ ፎቶ የሚነሱበት የፎቶ ማዕከል አዘጋጅቶ ነበር። ብዙ ሰዎች ከቤተሰቦቻቸውና ከጓደኞቻቸው ጋር ፎቶ በመነሳት ውብ ትዝታ እየፈጠሩ ነበር። እንዲሁም ዶርዳሽ እና ባንክ ኦፍ አሜሪካ የተለያዩ ነፃ ስጦታዎችን ለተመልካቾች ያቀርቡ ነበር። የእጅ ብሬስሌቶች፣ ትንሽ የመታሰቢያ ዕቃዎችና ሌሎች ስጦታዎችን ለመውሰድ ሰዎች በጣም ረጅም ወረፋ ይዘው በትዕግስት ይጠብቁ ነበር። ይህ የውጭውን አካባቢ የበለጠ ሕይወት ያለውና የተለያዩ እንቅስቃሴዎች የተሞሉበት አድርጎታል። በየቦታውም ተንቀሳቃሽ የምግብና የመጠጥ መሸጫ መደብሮች ነበሩ። ተመልካቾች የሚፈልጉትን የአልኮል መጠጦች እንዲሁም የማያሰክሩ መጠጦች፣ ውሃ፣ ሶፍት ድሪንኮች እና ቀላል ምግቦችን በቀላሉ ማግኘት ይችሉ ነበር። ከጨዋታው መጀመር በፊት ብዙ ሰዎች ወደ ውስጥ ለመግባት አይቸኩሉም። ይልቁንም በውጭው አካባቢ በተዘጋጁት ፕሮግራሞች እየተሳተፉ ፎቶ እየተነሱ ስጦታዎችን እየተቀበሉ ምግብና መጠጥ እየተጋሩ እና ከተለያዩ አገሮች የመጡ ደጋፊዎች ጋር እየተወያዩ የበዓል መንፈስ የተሞላበትን ድባብ ይዝናኑ ነበር። ጨዋታው ከመጀመሩ በፊት ያለው ይህ እንቅስቃሴ ብቻውን የዓለም ዋንጫውን ልዩ ድባብ የሚያሳይና ለተመልካቾች የማይረሳ ተሞክሮ ነበር። ሜትላይፍ ስታዲየም በዓለም ላይ ካሉ ትልልቅና ዘመናዊ ስታዲየሞች አንዱ ነው። በአንድ ጨዋታ ከ82,000 በላይ ተመልካቾችን የማስተናገድ አቅም አለው። በአሜሪካ የስፖርት ታሪክ ውስጥም በግል ፋይናንስ ከተገነቡ ትልልቅ ስታዲየሞች መካከል አንዱ ሲሆን የኤንኤፍኤል ቡድኖች የሆኑት የኒውዮርክ ጃይንትስ እና የኒውዮርክ ጄትስ በጋራ በመተባበር ያስገነቡት ስታዲየም ነው። የውጭ አወቃቀሩ በብረትና በመስታወት የተዋቀረ ሲሆን ውስጡም በጣም ዘመናዊና ለተመልካቾች ምቹ በሆነ መንገድ ተዘጋጅቷል። የእኔ መቀመጫ በሦስተኛው ፎቅ ላይ ስለነበር የስታዲየሙን አጠቃላይ አወቃቀርና በየፎቁ የሚካሄዱትን እንቅስቃሴዎች በግልጽ ለማየት ዕድል ነበረኝ። ከፍ ካለ ቦታ ስለነበር ስታዲየሙ በሙሉ በአንድ እይታ ይታይ ነበር። ይህም ለጨዋታው ያለውን ድባብ የበለጠ እንዲሰማኝ አድርጎኛል። በእያንዳንዱ ፎቅ የምግብና የመጠጥ መሸጫ ኪዮስኮች በብዛት ተዘጋጅተው ነበር። ተመልካቾች ከጨዋታው በፊትም ሆነ ጨዋታው በመካሄድ ላይ እያለ ከመቀመጫቸው ተነስተው ወደ እነዚህ ቦታዎች በመሄድ ምግብና መጠጥ መግዛት ይችሉ ነበር። በመስመሮችም ላይ ሁል ጊዜ ሰዎች ሲገዙ እና ሲመለሱ ይታዩ ነበር። አንድ የተለየ ነገር ያስተዋልኩት ደግሞ ሰዎች ምግብና መጠጥ ይዘው ወደ መቀመጫቸው በመመለስ በመቀመጫቸው ላይ መመገብ እንደሚችሉ ነው። ይህ በብዙ ስታዲየሞች የተለመደ ቢሆንም
በተለይ በየክፍሉ መጀመሪያ መቀመጫ ላይ ለሚቀመጡ ሰዎች አንዳንድ ጊዜ መረበሽ ሊፈጥር ይችላል። ሰዎች ምግብ ወይም መጠጥ ለመግዛት ደጋግመው ሲወጡና ሲመለሱ ሌሎች ተመልካቾች እንዲነሱ ያደርጋሉ። ይህም በተለይ ጨዋታው በጣም አስደሳች በሆነበት ጊዜ ትኩረትን ሊያዘናጋ ይችላል። በአጠቃላይ ግን የስታዲየሙ ውስጥ ያለው ድባብ በጣም ሕያው ነበር። አንዳንዶች ምግብ እየበሉ፣ ሌሎች መጠጥ እየጠጡ፣ ሌሎች ደግሞ የመግቢያ በራቸውን ወይንም ጌት ወይም የመቀመጫ ቁጥራቸውን እየፈለጉ በየአቅጣጫው ይንቀሳቀሱ ነበር። በትልቅ የዓለም ዋንጫ ጨዋታ ላይ የሚገኙ በ10 ሺህ የሚቆጠሩ ሰዎች ቢኖሩም የሰዎች ፍሰት በሚገባ የተደራጀ መሆኑን ማየት ይቻል ነበር። ጨዋታው ከመጀመሩ አንድ ሰዓት ያህል በፊት ተጫዋቾቹ ለማሟሟቅ ወደ ሜዳው ይወጣሉ። ይህ ለተመልካቾች በጣም አስደሳች ጊዜ ነው። ሰዎች የሚወዳቸውን ተጫዋቾች ፎቶና ቪዲዮ ለማንሳት ይሽቀዳደማሉ፣ ስማቸውን ይጠራሉና ከሩቅም ቢሆን እነሱን ማየት ብቻ ትልቅ ደስታ ይፈጥርላቸዋል። በዚህ ጊዜ በስታዲየሙ ያሉት ግዙፍ የኤልኢዲ ስክሪኖች የተለያዩ ማስታወቂያዎችን፣ የፊፋ መልእክቶችን፣ የተጫዋቾች ምስሎችንና የመዝናኛ ቪዲዮዎችን ያሳያሉ። በስታዲየሙ የሚሰማው ሙዚቃ፣ የደጋፊዎች ዝማሬ እና በሁሉም አቅጣጫ የሚታየው የደስታ ድባብ ጨዋታው ከመጀመሩ በፊት እንኳን የዓለም ዋንጫውን ልዩ አየር እንዲሰማ ያደርገዋል። ተጫዋቾቹ የማሟሟቅ ልምምዳቸውን ከጨረሱ በኋላ ቀስ በቀስ ከሜዳው ይወጣሉና የጨዋታው ኦፊሻላዊ የመክፈቻ ሥነ ሥርዓት ለመጀመር ሜዳው በፍጥነት ይዘጋጃል። በዚህ ጊዜ የስታዲየሙ ድባብ ከቀድሞ የበለጠ ይቀየራል። ተመልካቾች ወደ መቀመጫቸው ይመለሳሉ፣ ሁሉም ዓይን ወደ ሜዳው ያተኩራልና የጨዋታው መጀመር በጉጉት ይጠበቃል። በመጀመሪያ የፊፋ አርማ በሜዳው መሃል በሥነ ሥርዓት ይዘረጋል። በተመሳሳይ ጊዜ የሚጫወቱትን ሁለቱን አገሮች የሚወክሉ ትላልቅ ባንዲራዎች በበርካታ ተሳታፊዎች ተይዘው ወደ ሜዳው ይገባል። እያንዳንዱ ባንዲራ በሥርዓት ተዘርግቶ በተመደበው ቦታ ይቆማልና ለብሔራዊ መዝሙር ሥነ ሥርዓት ሁሉም ነገር ዝግጁ ይሆናል። ከዚያ በኋላ በርካታ ተሳታፊዎች በአንድነት ወደ ሜዳው በመግባት ግዙፍ የዓለም ካርታ የተሰራ ጨርቅ በጥንቃቄ ይዘረጋል። ከዚያም የሁለቱ ተጋጣሚ አገሮች ግዙፍ ባንዲራዎች በመላው ሜዳ ላይ በሚያስደንቅ ሁኔታ ይዘረጋል። ከላይ ከሦስተኛው ፎቅ ሆኖ ይህንን ሲመለከቱ የቀለማት ውበቱ፣ የባንዲራዎቹ ግዝፈትና የአደረጃጀቱ ትክክለኛነት በጣም ያስደንቃል። በዚህ ጊዜ በስታዲየሙ ያለው የደጋፊዎች ድምፅ ይበልጥ ከፍ ይላል። ሁሉም በስልካቸው ይህንን የማይረሳ ቅጽበት ለመቅረጽ ይሞክራሉ። አንዳንዶች በቪዲዮ፣ ሌሎች ደግሞ በፎቶ ያስቀምጡታል። በሙዚቃ፣ በብርሃንና በሺህ የሚቆጠሩ የደጋፊዎች ድምፅ የተዋሃደው ይህ የመክፈቻ ሥነ ሥርዓት የዓለም ዋንጫውን ክብርና ደረጃ በሚገባ የሚያንጸባርቅ ነው። ከዚያም ተጫዋቾቹ በልጆች ታጅበው ወደ ሜዳው ይገባሉ። ሁለቱም ቡድኖች በየአገራቸው ባንዲራ ፊት ለፊት በሥርዓት ተሰልፈው ይቆማሉ። ከዚያም የሁለቱ አገሮች ብሔራዊ መዝሙሮች ይዘመራሉ።
በዚህ ወቅት ደጋፊዎች በሙሉ ቆመው በክብር ያዳምጣሉ፣ የራሳቸውንም ብሔራዊ መዝሙር በአንድነት ይዘምራሉ። ይህ ቅጽበት ከጨዋታው በፊት ካሉት ሁሉ የበለጠ ስሜት የሚነካና የማይረሳ የዓለም ዋንጫ ተሞክሮ ነበር። በመጨረሻም የመክፈቻ ስነ ስርዓቱ ከተጠናቀቀ በኋላ የጨዋታው ጅማሮ ደረሰ። በዚያን ጊዜ ስታዲየሙ ሙሉ በሙሉ በተመልካቾች ተሞልቶ ነበር። ከሁለቱም አገሮች የመጡ ደጋፊዎች በየቀለማቸው አሸብርቀው ባንዲራቸውን እያውለበለቡ መዝሙራቸውን እየዘመሩ እና ቡድናቸውን በታላቅ ጉጉት ይደግፉ ነበር። የሚያስደስተው ነገር ግን የድጋፉ መንገድ ነበር። ሁለቱም የደጋፊ ቡድኖች በጣም አዎንታዊና ለቡድናቸው ብቻ የሚያበረታቱ ነበር። ሁሉም ቡድናቸውን በጉልበት ይደግፋሉ እንጂ ሌላውን ቡድን ወይም ደጋፊዎችን የሚያንቋሽሹ ወይም የሚያስቸግሩ ነገሮች በጣም ጥቂት ወይም ፈጽሞ አልታዩም። ይህም የዓለም ዋንጫ እግር ኳስ የሚያመጣውን የአንድነትና የመከባበር መንፈስ በግልጽ ያሳየ ነበር። ይህ በጨዋታው ከመጀመሩ በፊት የነበረው አጠቃላይ ድባብና ተሞክሮ ነበር። ከመንገዱ ጀምሮ የሻትል ጉዞ፣ የደህንነት ፍተሻዎች፣ በስታዲየሙ ውጭ የነበሩት መዝናኛዎች፣ በውስጥ ያለው ድባብና የመክፈቻ ስነ ስርዓቱ በሙሉ የማይረሳ ተሞክሮ ነበር። በሚቀጥለው ቪዲዮ ደግሞ ጨዋታው በሚካሄድበት ጊዜ የነበረውን ድባብ፣ የደጋፊዎችን ምላሽ፣ በእረፍት ሰዓት ሃፍ ታይም የተካሄዱትን ፕሮግራሞች እንዲሁም ጨዋታው ከተጠናቀቀ በኋላ የነበረውን አጠቃላይ ተሞክሮ በዝርዝር አጋራችኋለሁ። ሰብስክራይብ ያደረጋችሁ ይጠብቁን። መልካም ሳምንት።